የጨዋታ ፕሮግራም ነው። በዚህ በጨዋታ ፕሮግራም ላይ ልቡልቅ የሚል ዝግጅት አለ። አሁን የልቡልቅ ዝግጅታችን ነው። አርቲስት ጥላሁን ጉግሳ ቴሌ ሊከፍል ገብቷል። እኔ እሱ ከፍሎ እስኪወጣ ድረስ ትናንትና ያልከፈልከኝ መኪና ሂሳብ አለ ፓርኪንግ ሰርቼልህ ነበር ጥለኸኝ ሄዳል ብዬ ብዙ ትኬቶችንም እንደገና አስቀምጬለት የሚሆነውን አብረን እንከታተላለን። ጋሽ ትናንትና ጥለውኝ ሄደዋል። በዚህ ሰዓት ስልክ ላይ ሮብ ማታና እሑድ ቀን ያው ትናንትና ጋሽ ትናንት እዚህ ጋር ብዙ ሰዓት ቆሞ ነበር ማለት ላይ ሰዓት ተሰጠኝ። ይኸው ሰሌዳ ቁጥር ይጻፍኩት ትናንትና እንደውም ከሄድኩ በኋላ ነው ሲጠፉብኝ አሁን ድጋሚ ያገኘሁት። የዛሬው ነው ከመጡ ጀምሮ። ይሄ ማን ነው? ትናንት እዚህ ሰዓት ላይ ነበሩ። ጠዋት መጡ። እኔ ዞር ተሳት ወጣሁ ለምሳ በዛው ወረተ መጥቻለሁ። ትናንትና ራስ ታርጋ ቁጥር እንዳር 4252 ትናንትና የነበረ ቁጥር ማለት ነው። ትናንትና አቆሙና ሄዱ። 4500 ነው የሚለው ይሄ 42 አሁን እኮ ያስተካክል አንተ እንደምን ያልመጣሁም ትናንት ጭራሽ እዚህ አረጋሽ በእናትህ ትከል እንዴት ነው? እኔ ድጋሚ መኪና ራሷን እቺን እኮ ነች እንዴ ያማል ወይስ ጤነኛ ነህ? እንዴት ያመኛል? እኔ ሰርቼ እኔ አልመጣሁም እዚህ ሰፈር ገና አሁን መምጣቴ ነው። እዚህ ቴሌ ልመጣ ላይ ቆመች መኪና እኮ ነች። ትቀልዳለህ እንዴ? ነው መኪና ሲጠፋብህ አሁን እቺን ቁጥሯን አስተካክለህ አሁን አስተካከልኩ። ይሄው የተስተካከለ ይሄው ራሴ እኮ ነው እኔ የኢትዮጵያ ቴሌቪዥን ጨዋታ መዝናኛ ክፍል ልቡልቅ ነው ፕሮግራሙ። ልቡልቅ ነው ወለ ማታ 5 ቲኬት ቆረጥ ነው። እኔ ገርሞኛል። ምን እንደሚባል አለ ይጋፍላታል እንዴ ተጀመረ መልካም ግን ቲኬቶቹን በርከት አድርገህ ብታመጣቸው ኖሮ አሁን የመጣው ይሆን ነበር። አንተ ገባና ነው ነው